መላእክትና ሊቃነ መላእክት እንኳን ይላል ቅዱስ ዮሐንስ አፈወርቅ ዮሐንስ ወንጌልን ሲተረጉም መላእክትና ሊቃነ መላእክት እንኳን ዮሐንስ ወንጌላዊ ቀዳሚው ቃል ሲል ለመስማት መጥተው ነበር ይላል። ይገርማል። አሁን እኮ እኔ እዚህ ቆሜ የምለፈልፈው ነገር መላእክት ሊሰሙት የሚወዱት ነገር ነው። ይገርማል እኮ የአምላክ ሰው የመሆን ምስጢር ማለት አንድ አባት ነው። መንገድ ላይ ሲሄድ መላእክት የብርሃን መነሳንስ ይዘው ሲሄዱ አገኛቸው። አባ ማርዳሊን ነው የሚባለው። ወዴት እየሄዳችሁ ነው አላቸው። ዮሐንስ አፈወርቅ ተፈሥሒ ፍሥሕት የሚለውን ሲተረጉም ልንሰማ እየሄድን ነው አሉ። አይገርማችሁም? ተፈሥሒ ፍሥሕት ለኛ ቀላል ሆናለች። አሁን ለእናንተ ሁሉም ማውራት ግን ጥሩ አይደለም እንጂ ተፈሥሒ ማርያም ትባላለች። ሰዓታት ውስጥ ታውቋታላችሁ? ምን እኮ ሰዓት እንኳን ባይማሩም ያውቋታል። ሰዓታት ቋሚ ናቸው እዚህ አባቶችም እናቶችም። ተፈሥሒ ማርያም ያው ይባላልና ደግሞ ለተፈሥሒ ማርያም ነው የሚባለው፣ ይናቃል። ያው ያችን የሚያውቅ ይሄ ቅኔ ካላወቀ ምናምን እቺ ተፈሥሒ ማርያም ደግሞ ብሏት ነው የሚባለው። ወይ ሰው ነገረኛ ነው እኮ እንዴ! በጣም ማለት ነው ወገኖች። ተፈሥሒ ማርያም እኮ ነው እግዚአብሔር። ተፈሥሒ ማርያም እኮ ንጉሠ ነገሥት እግዚአብሔር ወርዶ በድንግል ማርያም ማኅፀን ሲያድር የተሰማ ድምፅ ነው። ዓለም ለመጀመሪያ ከፈጣሪው ጋር የታረቀበት እግዚአብሔርን ጌታን ባሪያ መልክ እንዲለብስ ያደረገው ቃል ይሄ ቃል የመጀመሪያ የዓለምን አዘን የነቀለው ቃል ተፈሥሒ ነው። እና የእግዚአብሔር ቤተሰቦች አሁን እኛ የምንነጋገረው ቃል እግዚአብሔር አዲስ ልብ ሰጥቶናል። ይሄ በ40 ቀን በ80 ቀን ስንጠመቅ የተሰጠን ልብ ነው። ከግላ ኦሪት አላቆናል። የተዘጋጀ የተሰናዳ እንደ ሰብል ያለ ልብ ሰጥቶናል። እንደ ብርሃን ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ ነአምር ከመ መጻ ወልደ እግዚአብሔር ወወሃበነ ልበ ከመ ናእምሮ ለእግዚአብሔር በጽድቅ። የእግዚአብሔር ልጅ እንደመጣ እግዚአብሔርን የምናውቅ ዘንድ ልብ እንደሰጠን እናውቃለን። ልቡና እንደሰጠን ይሄን ልብ ስለሰጠንስ ወሃለውን በአሚን በወልደ እግዚአብሔር እስከ ዛሬ ድረስ በእግዚአብሔር ልጅ በማመን ጸንተን እንኖራለን። ዘውቱ ዘበአማን እግዚአብሔር፣ እሱም እውነተኛ የባሕርይ አምላክ ነው።